ስለ ስራ ማስታወቂያዎቻችን ለምትጠይቁን አመልካቾች በሙሉ ይህ ቪዲዮ ለእናንተ ነው። የት ደረስን፣ ምን እየተከናወነ የሚሉትን ጥያቄዎች ዛሬ እንመልሳለን። ባለፈው ያወጣነውን የስራ ማስታወቂያ በተመለከተ በተለያዩ ሶሻል ሚዲያ ገጾቻችን በኩል ተደጋጋሚ ጥያቄዎች የቀረቡልን ሲሆን በብዛት ለደረሱንና ተመሳሳይነት ላላቸው ጥያቄዎች ምላሽ እንሰጣለን። ጥያቄዎቻችሁ እንደምትገምቱት በጣም ብዙ አመልካቾች የትምህርትና የስራ ማስረጃችን ያስገቡ ሲሆን ይህንን መረጃ በአግባቡ በመለየት ብቁ አመልካቾችን ለማግኘት ጊዜ ይፈልጋል። በሌላ በኩል ደግሞ በተደጋጋሚ የማመልከቻ ቀኑ ይረዘም ለሚሉ ጥያቄዎችን ለማስተናገድ እና ለብዙዎች እድል ለመስጠት የማመልከቻ ቀኑን አራዝመን ነበር። አብዛኞቻቹ ደግሞ ጥያቄውን ስታቀርቡ የነበራችሁት አመልካቾችን መቀበል ሳናቀም በፊት ነው። በአሁኑ ጊዜ የማመልከቻ ቀኑ ተጠናቆ የመጀመሪያ ዙር ማጣራት እያደረገን ሲሆን ይህንን ያለፉ አመልካቾች ለቀጣይ ምዕራፍ ጥሪ የሚደረግላቸው ይሆናል። በዚህ መሃል ሁለት ዋና ዋና ነገሮችን አትርሱ። አንደኛ ማስረጃችሁ ካመለከታችሁበት የስራ መደብ ጋር ተያያዥነት ያለው መሆኑን እርግጠኛ ይሁኑ። ሁለተኛ አብዛኞቹ ክፍት የስራ ቦታዎች ከአዲስ አበባ ውጭ መሆናቸውን ልብ ይበሉ። በነገራችን ላይ በማመልከታችሁበት የስራ መደብ ላይ በአሁኑ ተጠራችሁ ማለት በቀጣይ ተጠሩ ማለት ስላልሆነ የትምህርትና የስራ ማስረጃችሁን በየጊዜው እያስተካከላችሁ ቀጣይ የሚወጡ የስራ ማስታወቂያዎችን በንቃት ተወዳደሩ። በዚህ ቪዲዮ ያልተከተተ ጥያቄ ካላችሁ ወይም ማብራሪያ የምትፈልጉበት ጉዳይ ካለ በ0963 68 68 68 ላይ ደውሉልን። ማንኛውም የስራ ዕድል እንደወጣ እንዲደርሳችሁ የቴሌግራም ገጻችንን ፎሎ ማድረግ እንዳትረሱ።